ሰላም ሰላም ቤተሰቦቼ እንዴት አላችሁልኝ? ደህና ናችሁ ወይ? ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮ ተገናኝተናል። ክረምት እየገባ ነውና ክረምቱን ያማከለ ቆንጆ የሆነ የጎድን ሾርባ አብረን እናዘጋጃለን። ቤታችን ውስጥ ባለ ጥቂት ግብአት ተጠቅመን የዛሬ ሾርባችንን አብረን ነው የምንሰራው። እዚህ ጋር እንግዲህ ድንች በዚህ መልክ የተቆራረጠ ድንች አዘጋጅቻለሁ። ልጬ አጥቤ ያዘጋጁት ድንች አለ። ካሮት እናዘጋጃለን። በዚህ መልክ ነው የቆራረጥኩት ካሮቱን። ቀይ ሽንኩርት አለልን፣ እንዲሁም ነጭ ሽንኩርትና እርጥብ ዝንጅብል፣ እንዲሁም ጨው፣ ቃሪያ በዚህ መልክ የቆረጥኩት አለ። እዚህ ጋር እንግዲህ እንደምትመለከቱት 3 ግብአቶች አሉ። የሮዝመሪኖ ፓውደር፣ እዚህ ጋር ደግሞ የዝንጅብል ፓውደር፣ ሁለቱንም ነው የምጠቀመው። እርጥቡንም እጠቀማለሁኝ፣ ትንሽ ደግሞ ፓውደሩንም እጠቀማለሁኝ ማለት ነው። እንዲሁም ለማጣፈጫ ክኖርን ተጠቅሜያለሁኝ። እንዲሁም ዘይት እንደ አስፈላጊነቱ ቅቤ መጠቀምም ትችላላችሁ። እንዲሁም ስጋን ወይም ደግሞ የጎድን ስጋን በመጠቀም ቆንጆ የሆነ ክረምቱን ያማከለ ሾርባ እናዘጋጃለን። ስጋችንን ከማጠብ ነው የምጀምረው። በፈላ ውሃ ነው ያጠብኩት። በፈላ ውሃ ነው ማጠብ ያለብን። በደንብ ውስጡ ያለው ነገር ቆሻሻው በደንብ እንዲወጣልን በትኩስ ውሃ ብናጥብ ጥሩ ነው። በዚህ መልክ እንግዲህ አጥቤ ጨርሻለሁኝ። ትንሽ ዘይት ድስቴ ላይ በማድረግ የምጠብስ ነው የሚሆነው። መጀመሪያ አጥንቱን ነው የምጠብሰው በደንብ አድርጌ። በዚህ መልክ እያገላበጥን በደንብ አድርገን መጥበስ ይኖርብናል። እናንተ እንግዲህ ሾርባ ስታዘጋጁ በቤታችሁ እንዴት ነው የሚለውን ነገር ኮመንት መስጫው ላይ ኮመንት እንድትሰጡኝ እንድታሳውቁን፣ ለኔም ለቤተሰቦቼም እንድታሳውቁ እላለሁኝ። እኔ እንግዲህ ሾርባ ሳዘጋጅ በዚህ መልክ ነው። በመቀጠል የተከታተፈውን ስጋ እንጨምራለን። አጥንታችን በደንብ ከበሰለልን በኋላ ማለት ነው። ምንም አይነት ውሃ አልጨምርም። በጣም ትንሽ ዘይት ነው የጨመርኩት። እንዲሁም የራሱ ቅባት ስላለው በደንብ ሆኖ ይጠበስልናል። በመቀጠል ሽንኩርት በደንብ አድርገን ከጠበስን በኋላ ሽንኩርት ነው የምናደርግበት። ሾርባ እንግዲህ ብዙ አይነት አሰራር አለ። አንደኛው አሰራር ይሄ ነው። ሌሎቹን ደግሞ በሌላ ቪዲዮ የምንገናኝ ነው የሚሆነው። አሳያችኋለሁ ሰርቼ፣ የእናንተንም እንድታሳዩኝ እፈልጋለሁ። እንደዚህ እንግዲህ እየከደንን እየከፈትን በደንብ አድርገን ማብሰል ይኖርብናል። እንግዲህ ቆንጆ ሆኖ ተጠብሶልናል እንደምትመለከቱት። በመቀጠል ካሮታችንን እናደርግበታለን። ካሮት እኔ በክብ ነው የከታተፍኩት። እንጨት የኔ ለጋ ስለሆነ እንጨቱን ማውጣት አያስፈልገኝም። የእናንተ ግን ካሮት ጠንካራ ከሆነ እንጨቱን ከውስጥ ማውጣት ትችላላችሁ። በመቀጠል እርድ ከላይ ነው የምጨምረው እኔ። እርድ እንደምታውቁት ለጤና በጣም ብዙ ጥቅም አለው። እንዲሁም ለምንሰራቸው ምግቦች ደግሞ ከለር ናቸውና ዘርፈ ብዙ ጥቅም አለው። በዚህ መልክ እያበሰልኩት እገኛለሁኝ። በመቀጠል ድንቻችንን እንጨምራለን። ካሮታችን የተወሰነ ሲበስልልን
ከመጀመሪያው ግብአት ጋር ድንቻችንን በዚህ መልክ እናዋህዳለን በደንብ አድርገን። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። በየጊዜው የምደርሰው ወደ እናንተ እንዲደርስ የደውል ምልክቷን መጫናችሁን አትርሱ። በመቀጠል የፈላ ውሃ ነው የማደርግበት። ድንች ብዙም ስለማይቆይ እንደ ካሮቱ ማብሰል አይኖርብንም። የፈላ ውሃችንን እናደርጋለን። ውሃ አፍልተን ነው መጠቀም ያለብን። ቀዝቃዛ ከመጨመር የፈላ ውሃ መጨመር ቆንጆ ነው። የሚበቃንን ያክል ውሃ አንዴ ነው ከልሰን እንዲንተከተክ እንዲበስል የምንተወው ማለት ነው። እንግዲህ በዚህ መልኩ በመድረስ ላይ ነው። በመቀጠል እንግዲህ ግብአቶቹን እነኚህን ሶስቱን ግብአት አንድ ላይ እንጨምራለን። ማጣፈጫ ክኖር፣ ሮዝመሪኖ እና የዝንጅብል ፓውደር በዚህ መልክ ካዋህድን በኋላ ሌሎች ግብአቶችንም እንጨምራለን። ነጭ ሽንኩርትና እርጥብ ዝንጅብል እናደርግበታለን። በተለይ ለክረምት በጣም ቆንጆ ነው። ጉንፋን ሲይዘንም በጣም ፈዋሽ ነውና በተለይ ትኩስ መጠጣት አሪፍ ነው። እንግዲህ በምታዩት መልኩ እየደረሰልን ነው። በጣም ሽታው ይሄ ነው አልላችሁ፣ በጣም ነው ሽታው ደስ የሚለውና እናንተም በየቤታችሁ እየሰራችሁ እንግዲህ ራሳችሁንም ልጆቻችሁንም እንድትመግቡ እንድታጠጡ ጋብዛለሁኝ። በመቀጠል ጨው የተወሰነ እናደርግበታለን። በመቀጠል ጥቂት የማያቃጥል ሽርክት በርበሬ እንጨምርበታለን። አዘገጃጀቱን እንግዲህ በሌላ ዝግጅት የማሳያችሁ ነው የሚሆነው። በመቀጠል እንግዲህ አንድ ማንኪያ ቂቤ እናደርግበታለን። በመጨረሻ ደግሞ ቃሪያ እናደርግና ከምድጃችን የምናወርድ ነው የሚሆነው። ለዛሬ እንግዲህ የሰራነው ሾርባችን ይሄንን ይመስላል። እናንተም እንደወደዳችሁት እርግጠኛ ነኝ። እንግዲህ እንደምታዩት ቆንጆ ሆኖልናል። ለአይን ራሱ በጣም ማራኪ ነው። ሳህናችን ላይ እንግዲህ በማድረግ ይሄን ክረምት በዚህ ሾርባ እናባረራለን ብዬ አስባለሁኝ። በሌላ ጊዜ እንግዲህ በተለየ ምግብ ዝግጅት በሌላ ቪዲዮ የምንገናኝ ነው የሚሆነው። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን። ለዛሬው እንግዲህ ይሄን ቆንጆ ሾርባ አዘጋጅቼ ወደ እናንተ አቅርቤያለሁኝ። ሰላም ቆዩን። ቻው ቻው።